አንቺ ጠጫ ንቅዘቅዝ እኔ ጠጥቻለሁ እንዴ መስላል ይፈጣሪ እንደዛ አይነት ይችላል እንደዛ አይነት ይችላል ሲኔ ተበለሽ እስኪ እሺ አንቺ ዘሽ አላ ነሳም ጠጣ ጽጌ ጥብ አንደበት ማለው እስካላት ወብለገሩ ለታ ከማድረጉት ሰላማት ደቃ አቤት ከመ ያለሁም احنا ዝጋበር መስገን ደህናና ዛሬ እንግዲህ ከተላቅ ወንድሜ ከቻልኩት ምክንያት ምንድነው ያው የታወቀው ነው ይሄ ለአርሚ ትልቅ ብራንክ እናረጋዋለን ብለን አቅደን መተናል እንግዲህ ያው እንደምሳካ ተስፋ አረጋለሁ ወንድሜ ይሳካ ተበቀ እንዴት ወደ ታስባልት ይሳካ ጥብ አንደበት ማለው እስካላት ወብለገሩ ለታ ከማድረጉት ሰላማት ፋሚሊ እንዴት ናችሁ ደህና ናችሁ ወይ እኛ ለእግዚአብሔር መስገን ያው እንግዲህ እስከ መጀመርታ ለታላቅ ወንድሜ በደንብ ታዋቁት ሰላም ቤተሰብ እንዴት ናችሁ ሁሉ ሰላም እኛ ጋር ወስ እግዚአብሔር ይመስገናለን ያው እንግዲህ ዛሬ ተቀደው ባይዘው ማለት ታላቅ ወንድሜ በመጣቱ በጣም የሚያመሰግነው ምክንያቱ ያው እሱ ነው እንትን ያመጣው እንግዲህ ተንኮሉ ያው ደህና ነው ተንኮል ሐሳቢ ነው ያና ራሷ እና እንግዲህ ለቻላቻችን እንባለው ለዩቲዩባችን ዝራው ለዩቲዩባችን አዲስ የሆናችሁ ሰብስክራይብ እንዲሁ ደግሞ ላይክ ለጓደኞቻችሁ ሼር ኮፕሊንግ ደግሞ አድርጉ ማለት ነው አበረታቱን እንግዲህ እንደዚህ አዝናኝ የሆነ ቪዲዮ እየሰራን እንመጣለን ከዚህ በኋላ አንጠፋም ማለት ነው እና ዛሬ ምንድነው እቅዱ ለአርሜ ተቀደበት ዛሬ ምርጥ ወጥ ሰራልሃለሁ ብዬ ሾርማ ሰራልሃለሁ ብዬ እዛው ክትፍ አድርጌ ውሃ በጭብጫ ነው የምሰጠው ማለት ነው ፋሚሊ ሻይ አፈላለሁ ብዬ ደግሞ በርበረ በጭብጫ ነው የምሰጠው ልትግተው ነው ዝም ብላ በባዶ ከዛ በኋላ ግን ሆድ ከመሞ እኔ ተዛያቅ አይደለሁም ማለት ነው እና ፋሚሊ አበረታቱን እንደምሳካ ደግሞ ተስፋ አረጋለሁ ይሳካል ብራችሁ ታስባላችሁ ቤተሰብ እስኪ ቀድሚያ ኮሜንት ጻፍ እስኪ ይሳካል ብለን ተስፋለሁ የምርግና ሳብደዋለኝ እኔ በጣም ያናደደኝ በቀደም ራሱ በጣም ነው ያመናደደኝ ማለት ነው አንጀቴን ያራሱ ስለዚህ አሁን በጣም ይቅጥል ነው ማረገው ማርያም ይቅጥል ነው ማረገው እንደውም ጨው ቦዛ አድርጌ ትንሽ ጨጎራው እንት እንደሚል ያው እንት እናደርጋለን እና ቤት ቢል ግን እኔ የለሁበትም አይ እኔን እንድታውጪኝ እንዴ ተነጋገረን ያደረገው ወንድሜ ልክደኝ ነው ባይዘው እና ፋሚሊዎቼ በጣም ነው የምወዳችሁ በጣም ነው የምናከብራችሁ ያው አሁን ቀጣይ ወዴት እንሄዳለን አሁን ወደ አሰራ ባይዘው መጥበህ ገብቼ ነው የምሰራው ማለት ነው እሱ ሰራ ስላለ መጥበህ ገብቼ ሰራለሁ ጀሃዝ አድርጌ ጠርቼው ነውና ብላ ስለው አንተ ነህ ደንቀነ ካሜራ በደንብ አድርጌ የምትቀርጸው ችግር የለም ለካሜራ መቅረጻው አው ደቅነ ይቀርጻል እሱ እኔ አቅርቤ ጀሃዝ አድርጌናል የኔ ውድ ባል ብዬ አበላዋለሁ ማለት ነው ይመቻችሁ እሺ እዛው እንገናኝ እና ፋሚሊ እንዳልኳችሁ ነው ያው እስካሁን ምን ቀርጥ የነበረው ልብስ ቤት ነው እንደምታዩት ማለት ነው እና ዛሬ እንግዲህ ወደ መጥበሃችን እንሄዳለን ወደ ሾርማችን ሾርማ እንደ ጥሩ ስራ ደግሞ ሾርማችን እያልኩ እየጠራሁ ነው እንግዲህ ይቅርበለኝ የኔ ባል ይቅርበለኝ ዝረው በኋላ ታይዋል ብዬ አስባለሁ እንግዲህ ራሴ ያመጣሁ ጣጣ ነው እርምዬ እና ፈራሽ እንዴ አይዞሽ እንግዲህ ያው ከመታኝ እንትን ካላለ እንግዲህ ታዋጩ እንደገባሽበት ውጪ እንጂ አይገ ወንድሜ ያለማ አይመታኝም እና ወንድሜ በደንብ አድርገህ የምትቀርጠኝ ችግር የለም በደንብ አድርገው ይቀርጠኛል አሁን ወደ መጥበሃችን ወደ አሰራሩ እንሄድ ማለት ነው ዳይ ሃይ ፋሚሊ እና እንዳልካችሁ ማለት ነው አንድ ወጣስና አንድ ሽንኩርት አድርጋለሁ ጨዋችን እዚህ ጀሃዝ አድርገናል እንግዲህ አሁን እና ውሃ እናደርጋለን እንግዲህ ውሃ እናደርጋለን መጀመሪያ ስታችን ተገናኝና አሁን ሽንኩርታችን ለነክተን ያው እንግዲህ ሊጨቀራሹን በዛው ነው የሚሆነው ማለት ነው ያው በጣም ምርጥ ሾርማ ነው ምን ይባላል እንደዛ አድርገን ነው የምናስገባው ማለት ነው እንደዛ አድርገን እናስገባዋለን እንግዲህ ጨዋችን እንላለን ማለት ነው እዚህ ምን አስገባዋለን ብረት ድስቱ ላይ ማለት ነው ዳይ እናስገባው አይ
ከጠረፋው በደንብ ፍራ። ያው እንግዲህ ፋሚሊ አሁን ደግሞ ወደ ሻይቻችን እንሄዳለን ማለት ነው። አይድ በዛ ፈራሉ በራሉ ትንሽ ነው የሚሆነው፣ ችግር የለውም። ሀታ ውሃ እኮ ከመታጠቢያ ነው እያደረጋለሁ። ሲሆን ድስታችንም እየፈላ ነው። እንግዲህ አሳያቸው ነው እንግዲህ ስናረጋለን ማለት ነው። ውሃችን ይፍላና ጨው አረጋለሁ ደግሞ ትንሽ እንደ ስኳር ማለት ነው። ድስታችንም አሁን እየፈላ ነው። በጣም አሪፍ ነው። በጣም አሪፍ ነው። በጣም አሪፍ ነው። አሁን በርበሬ እናስመጣ ማለት ነው። ያው እንግዲህ ጋይስ እዩ በርበሬ ማለት ነው። አሁን ሻያችን እናደርጋለን። የኔ ውድ ባሪክ ክብካቤ እኮ ሞልተዋል። ሲጀመር እንደ ይበቃላ ጋይስ። ትንሽ ጨምርበት ይበቃ። ሲጀመር በርበሬ ተወዷል። ቀልዳችሁ። አሁን ሾርማችን እዚህ እናደርጋለን። ማንካ ጀህር አድርገናል የሻሂሩ። ከዛ ደግሞ ሳህን ሾርማ እናደርጋለን አሁን ማለት ነው። ዳይ ያው እንግዲህ ፋሚሊ ኧረ እውነትም ወጥ መሰለኝ። እንግዲህ አሁን እናደርጋለን ማለት ነው። አይ ሾርማ ዛሬ በጣም አሪፍ ነው። ዋናውማ ስጋውን እናደርገዋለን። ሲጀመር ስጋ ነው የመሰለው። እንግዲህ አሁን ደግሞ ሻያችን እናመጣለን ማለት ነው። ቢዚ የነበሩት ነው ያሉት ሻያችን። አሁን እንግዲህ ሻያችን ይዘለን ዳይን ቀረ ማለት ነው። አይ የክፋት ጥግ ያን አክል ተንኮል ግን ከየት ያመጣሁ ልጅ ይያሳል። እንግዲህ ሻያችን እናማስለዋለን ማለት ነው። ፋሚሊ ጨው ላድርግበት እንዴ? ቆይ ጨው ላድርግበት ትንሽ የጨው ላድርግበት። ለዚህም ትንሽ ጨው። አሁን ፋሽን የወጣ ወጥ ነው የሚለው። ፋሽን የወጣ ሾርማ ነው። ሰው ሰርቶበት አያውቅም። በእርግጥማ አያውቅም ሲጀመር። አሁን ይሄ ቀይ እንትን ቅጠል የበዛው ምንድን ነው የሚባለው? ሻይ፣ ቀይ ሻይ የመሰለው ይሄ ደግሞ እናማስለዋለን ማለት ነው። ማሻአላህ ተባረከላ። አሁን በቃ ጃህዝ አድርገን አንድ ውሃ በዚህ ጃህዝ እናደርጋለን ማለት ነው። ያው የዛሬው ይለያል። ያበረ ፕራንክ ነው። እስኪ በዚህ መልኩ ተዘጋጅቷል ማለት ነው። ወንድም እንዲታይ ይወጥ ውሃችንም ሻያችንም ዛሬ ጭራሽ የሆነ ነገር ቢል የለውበትም። አይ ችግር የለውም። አታስበታ ዝቀርጦች አሳያቸው። አዎ በጣም ጥሩ ነው። አሁን ጥራው ማለት ነው። እንዴት እናዘጋጅ ግን ስማ ወንድሜ፣ በደንብ አድርገህ ነው የምትቀርጠው ማለት ነው። ቀረጣው አንተ ተሳፈረኝ። ለቀረጣው ችግር የለም። በቃ ዳይ ወደ ቀረጣችን ወዲ ኢኒዋት ቆየባ አንድ 2 ሰዓት ነው እንጂ እንዴ ምን ሆነክ ነው? ምግብ ስትሰራ ሲጀመር ትንሽ እንትን ይላል። እስካሁን ምን ስትሰሪ ነበር? ምርጥ ሾርማ ሰርቼልህ ነው የመጣሁት ነው። ሻይም እንደቀዝቅዝበት እስኪ በላስ የታወታ ማንኪያ ማንኪ አይ በልቻለሁ እኮ በቃ በልቻለሁ። ምንድን ነው የሰራሽ? ሾርማ ነው። እንዲህ አይነት ሾርማ አለ እንዴ? እስኪ ድንቹ ጽጌያ እርቦኛል። አቀልጂ ታርቦ ብዬሽ እኮ ነው። ይኸው ሳይ እንደዚህ አይነት ሾርማ አለ እንዴ? ፀጉሩ ከነ እንትኑ ሽንኩርት ከነ ፀጉሩ አለ እንዴ ሾርማ? ጽጌ እየቀለድሽ እንደ እርቦኛል ነው ስርዓት ሾርማ ቆንጆ ሾርማ አዲስ የመጣ ሾርማ እኮ ነው የሰራሁት። እንደውም እኔ ቆየብህ እኮ ይሄ እስከሚሰራ ድረስ ነው። ሻይ ራሱ ቅመሰው እስኪ ቅመሰው። ሻው ለራሱ ወርድ ነው ማለት ጽጌ ስነ ስርዓት ማረኝን እርቦኛል። አቀልጂ አይ ኮርባ ቢዩ እኮ ነው። አረ እንደዚህ አይነት ሾርማ አለ በፈጠረሽ እንደ አይነት ይሄ እኮ እንደዚህ አይነት ሾርማ አለ ደግሞ ይነሳል ማለት በአካፋማ ይነሳል እና ሾርማ አለ። እስኪ ኧረ ቆይ ወደዚህ የምታደርገው እንደዚህ በእጅ የሚሰራ ወረወር ሾርማ እና ማለት ነው። አንተ ደግሞ ምን ጽጌ ማርያምን እርቦኝ ጽጌ ምን ነው ስነ ስርዓት እሺ ከሆነ የፈለከው ዋው ራሱ የቀጣም ነው ደስ ሲል አቤት ይሄ ሾርማ ነው በፈጠረሽ እንደዚህ አይነት እንደዚህ ሰርተሽ ታውቂያለሽ? እስከዛሬ ሾርማ ይሄ አዲስ የመጣ ነው። እንደዚህ አዲስ የመጣ ሾርማ አዲስ የመጣ ነው። ኦ ነው እንዴ? ፍቅር እንደሆነ ኩርስ ታርጊው በጣም ይቅርታ ይሄኔ ነገር እንዴ ነይ ተማሲል ማን ይሰራው ማን ይጠጣ እንዴ? እኔ ተምሽ ነው የምታስጀምሩ ሆነ ነው ወቀስ
አንቺ ማርያም ያቀልጅ እርቦኛል። እስከ ሻይ ቅመሱ። ይሄ እኮ ልብቱን ይባላል በአረብኛ ባይዘው ማለት ነው። እርድ ነው እኮ ቀይ እርድ። ሻይ እንደዚህ ነው የምትሰሪው? ሻይ ቅጠል እንደዚህ ነው? ቀይ ሻይ አይደል የምትወደው አንተ? ኧረ እባክሽ ብርቱካን አድርቀሽ በቅርፊት ነው እንደ የሰራሽው? ጅል ተነጂ አይተሳደብ እንግዲህ ሾርማ የሾርማ ሾርማ ሲጀመር ይሄ ራሱ ማለት እንደ አይነት ሾርማ እንደው ማለት ማን እንደዚህ ያስተማረሽ? እንዴ ምን ሆነክ ነው? ቆይ ሙያ የለሽም እያልከኝ ነው? ሙያ የለሽም ለመባል እኮ ታዲያ ትንሽ ሙያ ለራሱ ያስፈልግሻል ማለት ነው። እስካሁን እኔ የምሰራበት ታውቃለህ ሙያ ተፈጠረሽ ታጀል ደግሞ ለዛውም አምቆሽ ለዚህ ስታወራ ጨርሰሽ ያመጣሽ እንዴ አይነት ቤት ነኝ እንደው ጽጌ ሶልሽ ነኝ ከመይ አይ ነኝ ቆይ እንዴ ታዲያ ማን ሊጠጣ ነው የሚሰራሽው? ነው ተጫታለ ሻንሻው ቀልሽ ቀልድ ኮንተን ያስከው ጽጌ ወይ ስንጨቃጨቅ ወንድምሽ እና ሌላ ነው የሚመስለው። ቀስ ቤና አንቺ እሱ አስኮ በልቶ የኔ ይሄ እኔ እኮ እስከ ዛሬ እንትን ነው የቆጨኝ ምናምን ብለ ያስቃል ብሎ ይሄንን ነው የሚበላው እሱ በልቶ ይመር ወይ ሲያመር ማለት አንቺ ያቀልጃው እንግዲህ ጽጌ ታማጅኛሽ እዝጎ ይሄው እስኪ ብስል ያለ ጥቅጥቅ አድርገ እሺ ከጠገብኩ ነው ያስፈልገኝ። በቃ ታውቀኛለህ። አይ ጽጌ አትጨማለቂ። ቲማቲም ረስቸው ነው በጣም ቲማቲም ረስተሽ ነው ጨው አድርገሻል እንዴ? ጨውማ በሚገባ ጨውን ልቅመሰው ስትይ ምንድን ነው? እኔ ኮርማ በሬ እመስላለሁ እንዴ? ያልተላጠ ሽንኩርት ድንች ከትፈሽ አምጥተሽ የምበላው አንቺ አሁን ጽጌ ምንም ከው በስሏል ራሱ በቃ በስሏል። አንቺ ወደ ማንሳት አትቆጣኝ እንጂ አትቆጣም? እሺ ይዘሽ ወደ ምን እርቦኛል ስሪልኝ ብዬሽ እንጂ እኮ ቀልድ አይደለም ያልኩሽ። አይ የምር እኔ ርቧታል ብዬሽ ነው እንደውም እየተሸኮልኩ ነው የሰራሁት። እየተሸኮልኩ ስለሆነ ነው ርቧል ኤርሚ የኔ ባር ርቧል ብዬ ቲማቲም ረስቸው ቲማቲም ለካ ይደረግ ነው። ይቀልድሽ ነው ማለት ነው። ሻታናጂ አይደፋ ቆንጆ ነው። ከምንጭ ጀምሮ ነው አንቺ እንደዚህ መስራት የጀመርሽው? ፋሽን ነው ለማጥቅም ሰው ምን ይመርጣ? ፋሽን እኮ ነው ይሄ። እኔ ንቃትሽን ስነ ስርዓት ይሄ ይሄን ድበኔ ሙከንታል የኔ ማለት ነው ማዳብስ ሻሽ የኔ ጉርሻ ሲጀምር ካጎረክስ ካንተ መች ተባላለ ጽጌ እንዳይፈደኝ እንጂ ሰውነቴ እኮ እንኳን ሰው ከብታ አይበለው አንሺሽ እኮ ትልቅ ሀብታም የሆነ ሰው ነው የሚበላ ባይዙ በጣም የኔ ጂ ና ዳቶት ሰብ ማይልሽ ይያከና ጽጌ ማርያም ከዚህ በላይ አታናጅኝ ይዘሽ ይጂ ማይልሽም ያንሹም ምትለ ማይልሽም ለመባል ለራሱ ትንሽ ሙያስ ማለት ነው። ሽንኩርትና ድንች ሳይሆን እንዳቀዘቀዘ ብያለሁ እኔ ታላንቺ ጠጫ እንደቀዘቀዘ እኔ ጠጥቻለሁ። እንዴ መስላል ይፈጣሪ እንደዛ አይነት ሻል እንደዛ አይነት ሻል ሲኔ ተበለሽ እስኪ እሻንሽ ይዘሽ አላነሳም ጠጣ ጽጌ አትመላለሽ የስነ ስርዓት ጀርቦኛ ይዘሽ ማለት ነው። ለኔ ጥፊ አንዳንዴ ገደብ ያለ ይዘበለ እንጂ እንዳጨው ይሄ ጽጌ ስነ ስርዓት እኮ ብላ ማይልሽ እንጀርከኝ ማለት ነው። ዋ ጽጌ ስነ ስርዓት ያጂ አንቺ ነሽ እንደዚህ ሰርተሻል ብለህ ልታመሰግኝ እኮ ነው የሚገባው። የከብት ምግብ አምጥተሽው ማለት ነው ጽጌ ስነ ስርዓት እንዴ? ሻይ ራሱ ቀይ ማንም አያገኘውም እኮ ማንም ሰርቶ ማያውቅ። ይሄ ሰርችኔ ሾርማ ብዬ ሰርች ግዛት ኮዱ ለማስጥቻ ውጄ ውሃ በዚህ ቀድቼ ማለት ነው። ካንቺም ሰው እየተመናቀርሽ ጅብ ይሶ ጅብ ወለት ነው የምትሄደው። ቆይ ያ ቁጭ አንዴ ለስደብጭ ኮተለ እኮ ሻይ እንኳን ጠጣ ምንድን ነው ባለ ወደ መጣ እና እኔ ከብት ምግብ አላልሽ ነው። የከብት አይደለም የከብት አይደለም ያለ ስነ ስርዓት ነው ጽጌ በተኮን ሄድ እንጂ አታናጂ። የኔ የከብት ምግብ ሳይበላል እንዴ? እሻቲ ቁጭ ማለት ነው። እሻው ሰርተሽ ትመጫለሽ ወላ እየቀረሽ ነው ሰራ
አልሰራም አዎ አትስርሽ ስነ ስርዓት እንጂ ምን ነው ምን ነው ማሽ ብለህ ይሄ ኩሶ የሚበላው ምግብ አይደለም ጽጌ እንትን እኮ ነው እንጂ ያልተራጠሽን ቁርጥ ያበላ ወይ ጉድ ቁጭ በልማ አልቀመስኩም ካንተ ምን ብትቀምሰው ትንሽ እሺ ስነ ስርዓት ያለው አሁን ልቀቅ ወይም በቃ ከወንድ ልቀቅ ቁጭ በልማ ጽጌ ቁጭ በል ብላ ጽጌ አስቀይምሻለሁ የምር ብላ ስነ ስርዓት ይኝት ቢጂ ምን ትስቀልኝ ይሄ እኮ ከብት አይበላም። ይሄ ማርያምን ለከብት ብትሰጪው ለራሱ ሲጀመር ፍራንክ እያደረኩ ነው። ፍራንክ እያደረኩ ነው። ማነው ብትል ማን ይመልሰው? ታዲያ አንተ ብቻ ነው ፍራንክ የምታደርገው? በጣም ፍራንክ እያደረግሽ ነው። ይነባል ገንፎ ማርያምን ጭራሽ አይደረግም እኮ ሌላውን እንትን ብራዘር ያው እንግዲህ እኔ መቀመጫ ጠፋ እኮ ጭራሽ ልበቀለው እያለኝ አስባችሁበት ነው ተሰርቶ ይመጣልኝ። እንግዲህ አለ እኔ በርበረ ሰርቼ ድንክ የለውበትም ከሐሳቡ ወለጀ ወላል አንተ ብቻ ብራንክ አድርግ ማን ስለምን ከራ አረ ነግሬህ አልነበር አንተ ስንት አውርተን በፈጠረ እንጂ ተሳክተናል። ዘሮ ችግር ተሳክቷል። ትችላላችሁ ልችላለን ጋር ተሳክቷል ብለና አስባለኝ። ይመቻችሁ። አሁን ይሄ በፈጠራችሁ የተሰራው አያችሁ? ይሄንን ነው ሰርታችሁ ይሄ ከራስ ግን ሰራው ታናሽ ይሄ ፕራንክ ሳይሆን እኮ ጅልነት ነው። አፋት ሰድብ እንዴ የምር እኮ አው እሺ ኮምተኛል ግን ረሽ ተፈተማት አንቺ እያልኩ ሳላነሳ ስለምሽ ከርታሽ ደግሞ ወንድምሽ ይቀየማል ሚስቴን መታል ብሎ የራሷ ጥፋት ነው አይደለም ወንድም አልተቀየመ ችግር የለው ተንኮላችን ስለሆነ እናጋይ ሰላም በላቸው እሺ ለማንኛውም ፋሚሊያንስ እንዴት ናችሁ በዚህ ተንኮል ማከጋዝን ታወራፋ አንቻቻለ በረፊት ያው የሁለት ብራንክ ባንድ ብራንክ በለጥኩት እኔ ማለት ነውና እንደተሳፈሪ ላይክ ሼር ኮፕሊንግ አድርጉ ወዳችኋለሁ ጥብ አንደበት ማለው እስካላት